ዛሬ ምሽት 5 ሰዓት ታላቁ የአውሮፓ ሻምፒየንስ ሊግ ማጣሪያ ይካሄዳል። ጨዋታውን በአርሴናልና በኢንተር ሚላን መካከል የሚፈጸም ሲሆን ሁለቱም እጅግ በጣም በሻምፒየንስ ሊግ ደረጃ ልዩ ታሪክ ያላቸው ናቸው። እስከዛሬ ያው እንደሚታወቀው አርሴናል ምንም አይነት የሻምፒየንስ ሊግ ዋንጫ የለውም። ነገር ግን በ2006 ከባርሳ ጋር ወደ ፋይናል ደርሶ 2-1 መሸነፉ የሚታወስ ሲሆን በ2024/25 ለፍጻሜ ደርሶ መድረስ የቻለ ክለብ ነው። እንግዲህ ዘንድሮ 2025/26 ለዋንጫ የሚጠበቅ ቡድን ነው። ቢኮዝ ጠንክሮ የመጣ ክለብ ስለሆነ። ነገር ግን በዛሬው ዕለት የሱ ተቀናቃኝ የሆነው ኢንተር ሚላን 3 ጊዜ የሻምፒየንስ ሊግን ዋንጫ ያነሳ ሲሆን ያው ከኮንፊደንስ አንጻር ትንሽ ላቅ ባለ ደረጃ የሚፋለም ይሆናል ተብሎ ይታሰባል። ያው እንግዲህ ዛሬን ጨዋታ በጉጉት እንጠብቃለን። መልካም እድል።